ሰላም ውድ የሃፒ ሚዲያ ቤተሰቦች እንዴት ሰነበታችሁልኝ? ዛሬ በፓርት 3 ቪዲዮ ተገናኝተናል ማለት ነው። በፓርት 2 ቪዲዮ እንዳያችሁት ፖፕ ላይቭ ሙሉ አከፋፈት አሳይቻችኋለሁ ማለት ነው። ዛሬ ደግሞ የማሳያችሁ ፖፕ ላይቭ ላይ ኮይን እና ፖይንት እንዴት እንሰበስባለን፣ ኮይን ምንድነው፣ ፖይንት ምንድነው የሚለውን በደንብ አሳያችኋለሁ። እዚህ ፕላትፎርም ላይ ኮይን አለ፣ ፖይንት አለ። ፖይንት ማለት ቀጥታ ወደ ባንክ ዊዝድሮ የምናደርገው ገንዘብ ወይም ዶላራችን ነው። ኮይን ደግሞ ካምፓኒ የሚያመርተው የፕላትፎርሙ ሳንቲም ወይም እኛ ኤክስቼንጅ የምናደርገው በጊፍት መልክ የምንቀያየረው እሱ ነው ማለት ነው ኮይን። ፖይንት ምንድነው፣ ኮይን ምንድነው የሚለውን በደንብ አሳያችኋለሁ ማለት ነው። እና እንዴት እንሰበስባቸዋለን፣ ኮይንን እንዴት እንሰበስባለን፣ ፖይንትን እንዴት እንሰበስባለን የሚለውን በደንብ እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ ታስክ ነው። ከዛ ወደ ወንዶቹ ምን ይሆናል? የሴቶች ታስክ መጀመሪያ ታስካችንን የምናይበት ወይም ደግሞ በቀን ያለውን ስራ የምናይበት ቦታ ምን ላይ ነው? ሪዋርድ የሚባል ቦታ ላይ ነው። ሪዋርድ ላይ እንገባለን። ሪዋርድ ማለት ይሄ ነው። ሪዋርድ ማለት ይሄ ነው። እዚህ ጋር ገብተን ወደ ውስጥ ያለውን ነገር እናያለን። ሪዋርድ ማለት ያው ከዚህ በፊት ገለጻ እንዳደረኩት ማስታወቂያ የምናይበት ወይም ደግሞ የቀን ታስካችን ምንድን ነው የሚለውን ነገር ከፕላትፎርም መጡ ኮይኖችን የምንቀበልበት ቦታ ነው። ከዛ እንገባለን። እዚህ ጋር ስንገባ ያሉትን የስራ ሁኔታዎች አይተን እዚህ ጋር ነው እዚሁ ላይ ስራ ሰርተን ስራ አይተን ከዛ በኋላ እዚሁ ላይ ነው ደሞዝ የምንቀበለው። ስለዚህ እዚህ ጋር ያሉትን የሴቶች ታስክ ዛሬ የምንመለከት ይሆናል ማለት ነው። ያው ከፍቶልኛል እንደምትመለከቱት። እዚህ ጋር አሁን ምን እያለ ነው ያለው? እቺ ታያችኋለች 1000 የምትለው 1000 ፖይንት ለማግኘት ዴይሊ ላይቭ ዲዩሬሽን 60 ሚኒት እያለ ነው። 60 ደቂቃ ከተቀመጥክ ወይም ከትቺ ባለ አካውንቷ ልጅ ከተቀመጠች 60 ደቂቃ ላይቭ ላይ እኔ 1000 ፖይንት እሰጣታለሁኝ እያለ ነው። ይሄ ማበረታቻ ነው ማለት ነው። ስለዚህ 1 ደቂቃ መጉደል የለበትም። 60 ደቂቃ ሙሉ መቀመጥ ይኖርባታል ላይቭ ላይ። ይሄን ከተቀመጠች በስነ ስርዓቱ ይሄን ከተቀመጠች ያለ ጥፋት ያለ ቅጣት 60 ደቂቃ ከተቀመጠች 1000 ፖይንት እሰጣታለሁ እያለ ነው። እንዴት ነው የምንገባው ላይቭ የሚለው ነገር አሁን የምንመለከት ይሆናል። ከፈለገች እዚህ ጋር ጎ የሚለውን መጫን ትችላላችሁ። እዚህ ጋር ጎ የሚለውን መጫን ትችላላችሁ። ከፈለጋችሁ ደግሞ ዝም ብላችሁ ኖርማል ይሄን ነክታችሁ ወደ ዘምጣት ትችላላችሁ። ካልፈለጋችሁ ደግሞ ዝም ብላችሁ ባክ ብላችሁ ወደ ኋላ እዚች ላይቭ መግቢያዋ ይቻለች ይፍታሻ የሰጣችሁበት ቦታ ላይ 3 ነክታችሁ መግባት ትችላላችሁ። በሁለቱም ብትገቡ ይቆጥርላችኋል። ከዛም እንደምታደርጉት አንደኛ እዚህ ጋር ስም መጻፍ የሆነ ነገር መጻፍ አለባችሁ። ዌልካም ምናምን ብላችሁ እዚህ ጋር ፎቶአችሁን ማስገባት ትችላላችሁ። ፎቶ ስታስገቡ እዚህ ጋር ግዴታ የራሳችሁ ፎቶ መሆን አለበት። ማለትም የሌላ ሰው ፎቶ መሆን የለበትም። የፊት አሻራ የሰጠው ሰው ፎቶ መሆን አለበት ግዴታ። ከዛ ሌላው ምንድነው እዚህ ጋር ቻቲንግ የምትለውን መምረጥ መቻል አለባችሁ። ከነዚህ ውስጥ አንዱ መምረጥ አለባችሁ። እዚህ ጋር ፊልተር ነገር አለላችሁ ከፈለጋችሁ። አሁን ምሳሌ ይሄ ይታያችኋል። ይሄን ለማጥፋት ከፈለኩኝ እዚህ ውስጥ ገቡና ከፈለጋችሁ ይሄ እንትን ነው ራሳችሁ መዋቢያ ነገር ነው። ይሄን ማድረግ ትችላላችሁ። ስቲከር የሚለው ውስጥ ገቡና እዚች ይችን ኦሪጂናል የምትለው ላይ ታደርጓታላችሁ። ብዙ አይነት አለ እንደምታዩት። እኔ ኦሪጂናል የሚለው ላይ አደርጋለሁ። ምንም ነገር ሳልፈለኩኝ ኦሪጂናል የሚለው ላይ አደርጋለሁ ማለት ነው። ያው አጥፍቻለሁ። ስለዚህ ይሄ ጎ ላይቭ ብላችሁ ትገባላችሁ። ይሄ ላይቭ መግቢያ ነው። እቺ ደግሞ ፓርቲ መግቢያ ናት። ይሄ ጌም ነው፣ ያው ቁማር ነው። ይሄንን አትጫወቱ ቤት ተናገራለሁ ከዚህ በፊት። ቀጣዩ ምንድነው? ከዚህ በኋላ የምናደርገው እነዚህን 3ቱን 4ቱን ከሞላን በኋላ ጎ ላይቭ ስንለው ቀጥታ ላይቭ ላይ ያስገባናል ማለት ነው። ፓርቲ ላይ ከሆነ የምንገባው እቺ የመሐለኛዋን ነክተን ያው ያስመርጠናል። ፓርቲ ላይ ሆናችሁ በቪዲዮ መግባት የምትፈልጉት ነውስ በቮይስ ነው ይለናል። ባለ 9 ወንበር 6 ወንበር 4 ወንበር 16 ወንበር 16 ወንበር ግን ካለ ቪአይፒ ይሰራ። ስለዚህ ይሄንን መርጠን ፓርቲም እንደዚህ መግባት እንችላለን። አሁን የፈለግነው ርዕሳችን ጋር ላይቭ ስለሆነ ላይቭ ላይ አድርገን ጎ እንለዋለን። ይሄ ማለት አሁን ላይቭ ላይ ገብተናል ማለት ነው። ያው የላይቭ ቦታ ነው። ይሄ አንዳንድ ነገሮችን አለፍ ብዬ ላሳያችሁ። እዚህ ጋር ቤታችሁ ላይ ያለው የሰው ብዛት ያሳያችኋል። እዚህ ጋር የሰው ብዛት ያለውን የሰው ብዛት ዝርዝር ያሳያችኋል። ያው እዚህ ጋር ያሉት ነገራቶች ማስታወቂያዎች ናቸው። ማስታወቂያ የሚመጣበት ቦታ ነው። ሩም የሚል አለ፣ ቻት የሚል አለ። እዚህ ሩም ኦል ካረጋችሁት ሙሉ ማስታወቂያ ይመጣል። እዚህ ጋር ሙሉ ማስታወቂያ ይመጣል። ሩም የሚለው ላይ ኦል የሚለው ላይ ካረጋችሁት ያው ይሄ ማስታወቂያ ነው፣ የፕላትፎርም ማስታወቂያ ነው። እዚህ ጋር እየመጣ ነው። እዚህ ጋር ግን
ሩም የሚለው ላይ ካረጋችሁት እዚህ ሩም ላይ እዚህ ቤት ውስጥ ብቻ የሚፈጸም ነገር ብቻ እዚህ ጋር ይመጣላችኋል። ምሳሌ አሁን የሆነ ሰው ጆይን ብሎ ቢገባ እዚህ ጋር ጆይን ብሎ ገባ ምናምን ብሎ ይጽፍላችኋል። ቻት ከሆነ ደግሞ ኮሜንት የሚጽፍ ሰው ብቻ ነው እዚህ ጋር የሚጻፍላችሁ፣ ሌላ ነገር የለውም። ከዛ ውጭ ምንድነው እዚህ ጋር እዚች አካባቢ አንድ ሰው ገብቶ የናንተን እቺን ማይኳን ከውጭ ነው ሲነካ ወደ እናንተ ማውራት ከፈለገ እቺን ማይኳን ሲነካ እዚች ጋር የእንት ትመጣላችኋለች፣ የሰው የሆነ ስዕል ነገር ትመጣላችኋለች፣ የልጁ ፕሮፋይል ትመጣለች። እሷን ነክታችሁ አግሪ ትሉታላችሁ ወይም ደግሞ አልፈቅድም ትሉታላችሁ፣ ሪጀክት ታረጉበታላችሁ ማለት ነው። ሌላው እዚህ ጋር ሚውት ማድረግ ትችላላችሁ። የሚውት ቦታ አለች። ኮሜንት መጻፍ ስትፈልጉ እዚህ ጋር አለችላችሁ። ይሄ የጊፍት ቦታ ነው። የጊፍት ቦታ ነው። ከዚህ በፊት ስለ ጊፍት አሰጣጥ በደንብ አድርጌ ሳይቻለሁኝ። የጊፍት ቦታ ነው። ጊፍቱን ለምትፈልጉት አካል መስጠት ትችላላችሁ ማለት ነው። ሌላው ምንድነው እና ወሳኝ ነገሩ እዚህ ጋር እቺ 3 ሰረዝ አለች። አንድ ሰው ላይቭ ላይ ተቀምጦ ከላይቭ መውጣት አይችልም ማለት አሁን ምሳሌ ሚኒማይዝ አድርጌ ወደ ኋላ ሆነ ነገር ማድረግ አልችልም። ፖይንቲንግ ኮይን ማንቀሳቀስ ምናምን አይፈቀደልኝም። ስለዚህ ምን አደረጉልን? እቺን 3 ሰረዟን ነክተን አንዳንድ ነገሮች ወሳኝ የሚባሉ ነገሮችን እዛ አስቀምጠውልናል። አለፍ ብዬ አሳያችሁ ዋናውን። እዚህ ጋር ሜሴጅ አለ። ሜሴጅ የሆነ ሰው ቢልክላችሁ ባክ ብላችሁ ማየት ስለማትችሉ እሱን ወደ ኋላ ባክ ከምትሉ ብሎ እዚህ ጋር አስቀምጦልናል። ሌላው ምንድነው ቴክስት፣ እዚህ ጋር ቴክስት መጻፍ ትችላላችሁ። ምሳሌ እኔ ከላይ እንደጻፍኩት ማለት ነው። እቺ እንደዛ አደረጉና እቺን እንደዛ አድርጋችሁ ነው ስለ ፖፑል አሰዳችሁ። አይዲ ነምበር ኤጀንሲ ከሆናችሁ አይዲ ነምበራችሁን መጻፍ ትችላላችሁ። ከዛ ራይት ብላችሁ የምትፈልጉበት ቦታ እንደዛ አስቀምጣላችሁ። ቀጣይ ሌላው ምንድነው እዚሁ 3 ሰረዝ ውስጥ ዋና ሐሳቦች ልንገራችሁ። ሌላው ውጭ ላይ ያለ ስለሆነ ማለት ነው። ካሜራ ማዞር ከፈለጋችሁ ያው እዚህ ጋር አለች። እዚህ ጋር ኢፌክቶችን ማጥፋት ከፈለጋችሁ እነዚህን ገብታችሁ ማጥፋት ትችላላችሁ። ምሳሌ እዚህ ጋር የሚመጡ ማስታወቂያዎች እንዳይመጡ ከፈለጋችሁ እነዚህን ማጥፋት ትችላላችሁ። ያው አሁን ምሳሌ ይሄ ማስታወቂያ እዚህ ቤት እየመጣ አይደለም፣ ኦፍ አድርጌዋለሁኝ። አብዛኛዎቹ ጊፍት ሲመጣ ለራሱ እንዳይታየኝ አድርጌዋለሁኝ። ይሄን መብራት አለበት። ላኪ ሰው ዊን ሲያደርግ ዊን አደረገ ብሎ የሚመጣው ማስታወቂያ ጠፍቷል። እነዚህን ከፈለጋችሁ ማብራት ከፈለጋችሁ ማጥፋት ትችላላችሁ ማለት ነው። ያው ቤታችሁ ጽድት ያለ ይሄንን ካጠፋችሁት ግን አሪፍ ነገር ነው። ላይ ፈልጋለሁ ካላችሁ ደግሞ ማብራት ትችላላችሁ። እዚህ ጋር በጣም ብዙ ማስታወቂያዎች ይመጡ ነበር። እዚህ ጋር እንትና ዊን አደረገ ምናምን እያለ ይመጣ ነበር። ያ ነገር የለም፣ ይሄን ስላጠፋሁት ማለት ነው። ሌላው ምንድነው እዚህ ጋር ወሳኝ ሲቲንግ ምንድነው ሪዋርድ እዚህ ላይ ያለላችሁ ሪዋርድ። ይሄንን ሪዋርድ ውጭ አሁን ደቂቃችሁን ወይም ማየት የምትችሉት ደቂቃ ስታዩ እዚህ ጋር ባለው ደቂቃ በዚህ ሰዓታችሁን እዚች የበራሳችሁ እጅ ያለችው ሰዓት ወይም ደግሞ ከላይ በስልካችሁ ባለው ሰዓት እዚህ ጋር ያለው ሰዓት በዛ አይደለም ሰዓት ማየት ያለባችሁ። ራሱ የፕላትፎርሙ ሰዓት አለ። እሱ ሰዓት የት ነው የምታገኙት? አሁን ስንት ደቂቃ ከገባው ስንት ደቂቃ ሆነኝ የሚለውን በራሴ ሰዓት አይደለም ማየት ያለብኝ። ሪዋርድ ላይ ተገቡና ሪዋርድ ላይ ገብታችሁ ከዛ ቅድመ ሳይሆቹ 1000 ላይ ራሱ ደቂቃ ይቆጥራል። እሱም የት ነው? ያው ይታያችኋል። ደቂቃ እዚህ እየቆጠረ ነው ያለው። ያው ከገባሁኝ 3 ደቂቃ ሆኖኛል። 60 ደቂቃ ነበር የምቀመጠው። ከ60 ደቂቃ 3 ደቂቃ ተቀምጠሃል እያለ ነው። ስለዚህ እዚህ ጋር ነው ማየት ያለባችሁ። ይሄ 3 ደቂቃው 60 ደቂቃ ከሞላላችሁ መውጣት ትችላላችሁ ከዚህ ማለት ነው። ወጣችሁ ሪሲቭ እዚህ ጋር ሪሲቭ የሚል ይመጣል። ሪሲቭ ብላችሁ ትወጣላችሁ ከዚህ ከእንትኑ ከላይቭ ማለት ነው። ሌላ ጊፍተሮች ምናምን ከሌላችሁ አለቀ። ይሄ ነው የሴቶች ታስክ አንደኛው ይሄ ነው። ላይቭ ይባላል። ላይቫቸውን በዚህ መልኩ መስራት ትችላላችሁ። አደራ ልላችሁ የሚፈልገው ነገር ምንድነው ሴቶች ላይቫችሁ ገና ጀማሪ ከሆናችሁ እዚህ ጋር ኤክስ ብዬ ላሳያችሁ። ወጥቼ ላሳያችሁ። ከዚህ ስወጡ ኤክስ ብላችሁ ከላይ ኤክስ ብላችሁ ነው የምትወጡት። ሪዋርድ ላይ ትገባላችሁ። ሪዋርድ ላይ ገብቼ ላሳያችሁ። አዲስ ልጆችና ነባር ልጆች እኩል አይደለም ክፍያቸው። አዲስ ልጆች የዌልካም የሚባል ነገር አለ። የዌልካም 10 ሺህ ይሰጣችኋል። ያው እዚህ ጋር ይታያችኋል እቺ ጽሁፍ። እቺ አሁን 1000 ናት እያለ ነው ማለት እቺ ልጅ ጀማሪ ልጅ ስላልሆነች ዌልካሟን ስለጨረሰች 1000 ነው ቋሚ ደሞዟ የሚከፍላት። ለእናንተ ግን ጀማሪ ከሆናችሁና ገና ከሆናችሁ ገና አንደኛው ቀን ሁለተኛው ቀን ሶስተኛው ቀን አካባቢ እንደዚህ የሚከፍላችሁ 10 ሺህ የሚከፍላችሁ 5000 በአንድ ሰዓት 5000 በአንድ ሰዓት 5000
10,000 አካባቢ የሚከፍላችሁ። ሁለት ጊዜ ነው ሪሲቭ የምትሉት። ስለዚህ ይሄንን ማስተዋል መቻል አለባችሁ ማለት ነው። አዲስ ልጆች ይሄ 10,000 እስከ መቼ ነው የሚቆየው? እንደናንተ አክቲቪቲ ነው የሚወሰነው። ማለትም ለወንዶች እንትን የለም፣ ዌልካም የለም። ለሴቶች ነው የተናገርኩ ያለሁት። ሴቶች የመጀመሪያ ቀን ስመጣ 10,000 ነው የምትሰራው። የሚቀጥለውም ቀን 10,000። ግን 10,000 እስከ መቼ ነው የምትሰራው? እንትኗ እስካልወረደ ድረስ፣ ታስኳ አክቲቪቲዋ እስካልወረደ ድረስ። ምሳሌ ዛሬ መታ 2 ሰዓት ሰርታ ከ2 ሰዓት በላይ እንደውም ወደ 3 ሰዓት የምትቀመጥ ከሆነ ያለምንም ጥርጥር ቢያንስ በቀን 3 ሰዓት አሪፍ ቦታ ላይ ተቀመጠች፣ አሪፍ ኳሊቲ ባለው ሁኔታ ምናምን የምትሰራ ከሆነ ቢያንስ ለ3 ቀን ለ7 ቀን በተከታታይ 10,000 ይሰጣታል። በተከታታይ ለ7 ቀን በተመሳሳይ ሰዓት። ምሳሌ ዛሬ 2 ሰዓት ተኩል ገብተን ከሆነ ነገም 2 ሰዓት ተኩል፣ ከነገ ወዲያም 2 ሰዓት ተኩል እያለች ይሄ አክቲቪቲዋ 10,000 ወደ 1,000 እንዳይወርድባት እስከ 7 ቀን ድረስ በተከታታይ መስራት አለባት። ከዛ በኋላ ወደ 1,000 ስለሚወርድ ሰዓቱን ቢዛባም ወጣም ገባም እያላችሁ ብትሰሩ ምናምን ችግር የለውም። አሁን እኔ 5 ደቂቃ ቆይቻለሁ፣ እዚህ 5 ደቂቃ ቆይቻለሁ። አሁን መልሼ ብገባ ሁለተኛ ከ5 ደቂቃ የሚቆጥርልኝ እንደገና ከዛው ላይ ነው የሚጨምርልኝ። ይሄ በጣም አሪፍ ነገር ነው። ምሳሌ ለሽንት ብትነሱ ወይም ደግሞ ለሆነ ለምግብ ምናምን የሆነ ነገር ለራሳችሁ ጉዳይ ብትነሱ ከዛው ላይ የሚገጥላችሁ በሙሉ ሰዓት ተቀመጡ አይላችሁም። አዲሶች ግን እንደዚህ እንዳታረጉ። ይሄ 10,000 ወደ 1,000 እንዳይወርድባችሁ ማለት ነው። ስለዚህ ይሄ በዚህ ሁኔታ ታስካቸውን መስራት ትችላላችሁ ማለት ነው። ቀጣዩ ምንድነው? ሌላው እዚህ ጋር ፒኬ አለ፣ የሴቶች ፒኬ አለ። ይሄ ፒኬ እንዴት ነው የምንጫወተው? እዚህ ጋር ፒኬ ተጫውታችሁ ከዛ በኋላ ራንደም ፒኬ 3 ጊዜ ተጫውታችሁ ራንደም ፒኬ 3 ጊዜ ተጫውታችሁ ከዛ 3000 ያትች ታያችኋለች። ከ3000 በላይ ፖይንት አምጥታችሁ ካሸነፋችሁ ምን እሰጣችኋለሁ እያለ ነው 2,000 እከፍላችኋለሁ እያለ ነው። 2,000 እከፍላችኋለሁ እያለ ነው። ራንደም ፒክ የሚባለው የትኛው ነው? ገብቼ ላሳያችሁ። ጎል በለውና ላይቭ ላይ ሆናችሁ ነው ያው ፒኬውን እዛው ላይ የምትጫወቱት። ከዛ እንግባ ላይቭ ውስጥ እንደቀደሙ ማለት ነው። ከገባን በኋላ ታች ጋር እንደምታያት እዚህ ጋር ራንደም ፒኬ የምትባላለች። ራንደም ፒኬን እንነካዋለን። ከዛ 3 አይነት ፒኬ አለ። ፍሬንድ ፒኬ ታያችኋል። እዚህ ፍሬንድ ፒኬ ማለት ምን ማለት ነው? እናንተ ፎሎ የተደረጋችሁት ጓደኛችሁን ፎሎ ባክ የተመላለሳችሁ ልጆች እዚህ ጋር በዝርዝር ይመጣላችኋል። ፎሎ ባክ የተመላለሳችሁ ልጆች እዚህ ጋር በዝርዝር ይመጣላችኋል። ላይቭ ላይ አሁን ላይቭ ላይ ያሉ ሰዎች ላይ በዝርዝር ያመጣላችኋል። ከዛ በኋላ እነሱ ጋር ትጫወታላችሁ። በዚህ ክፍያ አታገኙም። ከፕላትፎርሙ ክፍያ የለም። ምናልባት ይሄ የሚጠቅማችሁ ምንድነው? እናንተ ጊፍተሮች ካሏችሁ ልክ አሁን ቲክቶክ ማለት ነው። ቲክቶክ ከፕላትፎርሙ በማሸነፍና በመሸነፍ ከፕላትፎርሙ የሚመጣ ሪዋርድ የለም ወይም ከፕላትፎርም የሚመጣ ሽልማት የለም። ግን ጊፍተሮቻቸው ማነቃቂያ ያን አድራጊው ልጅ እንዳይሸነፍ ተብሎ ጊፍተሮቹ ጊፍት ስለሚሰጡ ልክ እንደዛም ይጠቅማችኋል። ሌላው ራንደም ፒኬ ምንድነው? ከማታውቁ ሰው ጋር የሚያገናኛችሁ። ምሳሌ ከቻይና ጋር፣ ከህንድ ጋር፣ ከአፍሪካ ጋር፣ ከተለያየ ዜጋ ጋር ያገናኛችኋል። ከነሱ ጋር ተገናኝታችሁ በተከታታይ ለ3 ጊዜ ካሸነፋችሁ በተከታታይ ለ3 ጊዜ ማለትም አንድ ሰው ጋር ተጫውታችሁ ከ3000 በላይ ፖይንት አምጥታችሁ ማሸነፍ። ሁለተኛ ደግሞ ሌላ ሰው ጋር ተጫውታችሁ ደግሞ እንደገና አሁን ይሄን ብነካው ይታያችኋል። ያው ስካን አድርጎ ከሌላ ሀገር ከሌላ እንትን እንደሚያመጣ ያሳየን ያለው። ስለዚህ ይሄንን እዚህ ጋር ስታርት የሚለውን ስትነኩት ሌላ ሰው ጋር ያገናኛችኋል። እነሱም እንደናንተ ፒኬ የሚጫወቱ ሰዎች ስለሆኑ ራሱ ፕላትፎርም ያገናኛችሁ ትጫወታላችሁ። ከ3000 በላይ ፖይንት መምጣት አለባችሁ። ከላይ የሚጽፍ ቁጥር አለ። ከላይ ፒኬ ስትገቡ ከላይ ጋር የሚጽፍላችሁ ቁጥር አለ። እዚህ ጋርና እዚህ ጋር እንደዚህ የሚቆጥር ቁጥር አለ። ያ ምንድነው? ታብታብ የተደረገላችሁና ጊፍት የተሰጣችሁ ነው። እሱም በማለት መጫወት ትችላላችሁ ማለት ነው። ሌላው ሶስተኛው ፒኬ ምን አይነት ፒኬ ነው? እዚህ ጋር ቲም ፒኬ የሚባለው ነው። ቲም ፒኬ ይሄ ጨዋታ አይደለም፣ መወያያ ቦታ ነው። ማለትም ከላይ ቁጥር ሳይ ደቂቃ፣ አሁን ሌላዎቹ እነዚህ ሁለቱ ደቂቃ አላቸው። 5 ደቂቃ ምናምን ይቆይና ያቋርጣል። ይሄንኛው ግን ደቂቃ የለውም። ዝም ብሎ ኮንታክት ብሎ ከላይ ዝም ብሎ መወያያ ነው። ለብዙ ሰዓት ምናምን እንድትወያዩ ይጠቅማችኋል። ይሄ ፎሎ የተደረጋችሁት ምናምን ሰው ያመጣላችኋል ማለት ነው። ስለዚህ አሁን እኛ ርዕሳችን ጋር የሚሄደው ራንደም ፒኬ ነው። ራንደም ፒኬን በዛ አይነት መልኩ ተጫውታችሁ ያው ትንሽ ይከብዳል፣ ፈረንጅ ጋር ስለሆነ የምትጫወቱት። ፈረንጆች ጊፍተሮች ስለሚኖራቸው እናንተም ጊፍተሮች ሊኖራችሁ ይገባል ማለት ነው።
ስለዚህ እንደቀደሙ እዚህ ጋር 1 2 3 4 እያለች ትቆጥራለች ማለት ነው። ማለቴ 1 2 3 ብሎ ይቆጥራል። አንድ ጊዜ ስታሸንፉ ከ3000 በላይ አምጣችሁ 1 ብሎ ይቆጥራል። 2 3 ጊዜ ካሸነፋችሁ ይሄን ታገኛላችሁ። ከዛ ውጭ አሁን እነዚህ እዚህ ጋር ያሉ ነገራቶች እነዚህ ይሄ ቪዲዮ በመልቀቅ ነው። የክሪስማስ እንትን አለ ቪዲዮ በመልቀቅ ቪዲዮ ገብታችሁ የተሰራ ቪዲዮ አለ። ያንን ቪዲዮ ተከታትላችሁ ወይም ደግሞ ያንን ቪዲዮ ሪአክሽን ሰርታችሁ ትለቃላችሁ። ከዛ አሪፍ ተመልካች ካገኛችሁ ይሄን ይሸልማችኋል እያለ ነው። ሌላው እነዚህ ጊዜያዊ ነገር ናቸው፣ የሚወጡ ነገራቶች ናቸው። አሁን በክሪስማስ መልኩ የመጡ ናቸው። ሌላው ጌም ነው። ጌም ነው። እዚህ ጌሙ ቁማር ነው፣ እንዳትጫወቱ ብዬ ሁልታ ማስጠንቀቂያ ተናግሬያለሁ። እዚህ ያሉ ነገራቶች መናገር ስላለብኝ ማለት ነው። ሁለቱን ጨረስን። ሌላ ሶስተኛ ታስካችሁ ምንድነው? ፓርቲ የሚባል ቦታ ነው። ፓርቲ የሚባል ነገር አለ። ፓርቲ ምንድነው? የመወያያ ቦታ ነው። ቁጭ ብላችሁ የምትወያዩበት ቦታ ነው። ፓርቲ ምን ይላል? join the party of 1 hour አንድ ሰዓት ከተቀመጣችሁ 800 ፖይንት ሰጣችኋለሁ ያለ ነው። ግን እዚህ ጋር የወጣ ህግ አለ፣ አዲስ ህግ። 800 ለመቀበል ግዴታ 800 ፖይንት ጊፍት መቀበል አለባችሁ ይላል። 800 ፖይንት ጊፍት መቀበል አለባችሁ። ወይም ጊፍት መቀበል ነው ወይም ደግሞ ጊፍት መቀያየር። ምሳሌ እንትኖች ካሏችሁ ጊፍተሮች ካሏችሁ ጊፍት ይሰጣችኋል 800 ፖይንት። 800 ፖይንት እናንተ ጋር እንዲደርስ ግዴታ 30% ስለሚቆረጥ 1200 አካባቢ ኮይን ጊፍት መቀበል አለባችሁ። ይሄ ሲሆን 800 ፖይንት እናንተ ጋር ገቢ ስለሚገባ 800 ፖይንቱ ደግሞ ይለቅላችኋል ፕላትፎርሙ። ጊፍተሮች ካሏችሁ ደግሞ እና ጊፍት የሚሰጣችሁ ሰው ከሌለ ምንድነው የምታደርጉት? እናንተ ያላችሁን ጊፍት ሰው ጋር መቀያየር ነው። እናንተ ምሳሌ እኔ 1500 ኮይን ካለኝ እናንተ 1500 ካላችሁ እናንተ ለኔ 1500 ኮይን ትሰጡኛላችሁ፣ እኔ ለእናንተ 1500 ኮይን እሰጣችኋለሁ። በዛ ሰዓት ይሄንን ይለቅልናል በመቀያየር ማለት ነው። ያው ጀማሪ ስትሆኑ ትንሽ ሊከብድ ይችላል ይሆናል፣ ግን ከሁለት ቀን ከ3 ቀን አንድ ቀን እያደረጋችሁ መቀያየር ነው። ፓርቲ እንዴት የምንቀመጠው? እዚህ ጋር የፓርቲ ምልክት አለች። እሷን ትናንትና ሳይቻለው እሱ ውስጥ ገብታችሁ ምሳሌ ወንበር እንኳን የሚገኝ አይመስለኝም። ወርታች ሲወርዱ ወርታች አብዛኛው ጊዜ ወርታች መጨረሻ የነዚህ ቫይራል የወጡ ቤቶች እንትን አይኖራቸውም፣ ወንበር አይኖራቸውም። አብዛኛው ሰው ወንበር ይኖረው እንትን አይልም፣ ክፍተት ወንበር አይኖርም። ለምሳሌ ዝወል ካሜላ ውስጥ ብትገባ ብዙ ሰው ያለ አይመስለኝም። ያ ወንበር አግኝቻለሁ። ወንበሩን አሁን ይሄንን የወንበር ምልክቱን ይሄንን ስነካው ይሄ ወንበር ምልክት ለሴቶች ነው። እሺ 1 2 ይሄ ባለ 6 ስለሆነ ነው። የጎልደን ምልክት ያለው ለሴቶች ወንበር ነው። የጎልደን ምልክት ያለው የሴቶች ወንበር ነው። የጎልደን ምልክት የሌለው ደግሞ እነዚህ የወንድ ቦታ ናቸው። ሴቶች እዚህ ቦታ ላይ ብትቀመጡ፣ ወንዶች ቦታ ላይ ብትቀመጡ ሰዓታችሁን አይቆጥርላችሁም። ወንዶችም ሴቶች ቦታ ላይ መቀመጥ የለባችሁም፣ የምትደጋግሙ ከሆነ ስለሚቀጣችሁ። ወንበሩን ልስነካው ነው አሁን ሊያስገባኝ ነው። ያው ወንበሩ ቁልፍ ነው፣ ተቆልፏል። ይሄ ሰው እንዳይገባ አድርገውታል፣ ያው እየተወያዩበት ስለሆነ ማለት ነው። ወንበሩ ቁልፍ ነው። ሌላ እስኪ ሌላ ቤት እንፈልግና ምናልባት እስኪ እዚህ ቤት እንግባ። ያው እዚህ እስኪ ወንበር ካለ ስነካው እንዴት እንደሚያስገባኝ ተቀደምኩኝ። እሺ ያው ገብቻለሁኝ፣ ታያችኋል። ገብቻለሁኝ አሁን እዚህ ውስጥ እኔ አሁን ግን አይቆጥርላትም። ለምን የተቀመጥኩት 5 ቁጥር ላይ ነው መቀመጥ የነበረብኝ። ጎልደን ቦታ ነው፣ ጎልደን ቦታ ስለያለ ነው። ገብታችሁ እንደዚህ ጎልደን ያለበት ቦታ ፈልጋችሁ መቀመጥ ነው። ከዛ በኋላ ሪዋርድ ላይ ልክ ቅድም እንዳሳየኋችሁ የላይቭን እንደነካ ነው ውስጥ ገብታችሁ የላይቭ ቦታ እዚህ ጋር ሪዋርድ የምታለች ሪዋርድ የምትነክታችሁ ፓርቲ የምትሆን ቁጥር አይታችሁ 60 ደቂቃ ሲሆን መውጣት ነው። ከዛ በኋላ ግን 800 ፖይንቱን ጊፍት መቀበላችሁን እንዳረሱ። ሌላው ምንድነው እዚህ ጋር ማሳያችሁ ነገር ይሄ እዚህ ጋር ያለው ይታያችኋል። ሌላ 800 ሰጣችኋለሁ ያለ። ይሄ ግን የተዘጋጀው አንደኛ ከ2 ሰዓት በላይ ለሚሰራ ሰው ነው። ማለትም በላይቭ ከ2 ሰዓት በላይ ለሚከፈለው ሰው ነው። ከ2 ሰዓት በላይ በላይቭ ለሚከፈለው ማለትም ስቲል ኒድ የሚባል ነገር አለ። ስቲል ኒድ እንዴት ያድጋል? ያንን ቪዲዮ ሰርቻለሁ ለብቻው፣ እሱን እዩት። ስቲል ኒዳቸው ያደገ ሰዎች ይሄንን መቀበል ይችላሉ ማለት ነው። ለጀማሪዎች ግን ይሄን አይሰጥም። ሪሲቭ ምናልባት ይሄንን 1 ሰዓት ከተቀመጣችሁ ሪሲቭ ሊላችሁ ይችላል። ግን ሪሲቭ ስትሉት አይሰጣችሁም። ይሄንን ስቲል ኒዳችሁ ወደፊት ሲያድግ የምታዩት ይሆናል። ፓርቲ ይሄን ይመስላል ባጭሩ። ሌላው ምንድነው? ሌላው ትሬጀር ቦክስ የሚባል ነገር አለ። ትሬጀር ቦክስ በገባችሁበት ቤት መሰብሰባችሁ እንዳረሱ። ትሬጀር ቦክስ ማለት ይችነች። አሁን ምሳሌ እዚህ ቤት ገባ፣ እዚህ ጋር ይታያችኋል። ከላይ የምቆጥር ደቂቃ አለች።
መቆጠር ደቂቃ አለች። እሷን ደቂቃ ስልክ ቆጥራ 00 ስቶን ስነካት 40 ትሰጠኛለች። እቺ 40 ለ10 ጊዜ ብቻ ነው 10 ጊዜ ብቻ ነው በአንድ ቀን ውስጥ 10 ጊዜ ብቻ ነው መሰብሰብ የምችለው። 40 እያረኩኝ በአንድ ቀን ውስጥ ወይም ደግሞ ሰዓት ከመቀየሩ በፊት 10 ጊዜ ብቻ ነው መሰብሰብ የምችለው። ሰዓት መቀየር ማለት ምን ማለት ነው? እዚህ ጋር ሪዋርድ ቦታ ስትገቡ ሰዓት አለ የሚቆጥር ሰዓት። ይሄ ሰዓት ሳያልቅ ነው ታስክ የሚያልቀው። ይሄ ነው ታስክ የሚያልቀው ታያችኋል። ይሄ 8 ሰዓት አሁን 8 ሰዓት ከ59 ይቀረዋል። ይሄ ማለቅ መቻል አለበት ግዴታ። ሰዓቷ ማለቅ አለበት ስላችሁ ምን ማለት ፈልጌ ነው? ይሄ ሰዓት ካለቀ 8 ሰዓት ወደ ኋላ እየቆጠረ ነው። አሁን እንደምታዩት ካለቀ ወደ ኋላ ታስክ የዛሬው ታስክ ያልቃል። የነገ ታስክ ይከፈታል። አሁን ምሳሌ እዛ 4 ደቂቃ ተቀምጫለሁኝ አይደለ? ላይቭ ላይ 60 ደቂቃ ሲሞላ እዚህ ጋር ሪሲቭ ይላል። ሪሲቭ ብሎ ሪሲቭ ሳልቀበል ይሄ ደቂቃ ካለቀ አለቀ በቃ ተቃጠለ። ኤክስ አረገ። የነገው ታስክ ነው የሚገባው እንደ አዲስ የሚቀየረው። ስለዚህ እቺ 40 የምላችሁ ኮይን በቀን ውስጥ 10 ጊዜ ብቻ የምትሰበሰበው ከማታ 1 ሰዓት ጀምሮ እስከ ማታ 1 ሰዓት ድረስ ትቆያለች። በ24 ሰዓት ውስጥ 10 ጊዜ መሰብሰብ ትችላላችሁ። 10 ጊዜ ከሰበሰባችሁ በኋላ ግን ትጠፋለች። እቺ 5 ደቂቃ በየቤቱ እየገባችሁ መጠበቅ ነው። ይሄን ያረጋችሁ መሰብሰብ ነው። 40 ነው የምንሰጠው። አንዳንዴ ኔትወርካችሁ ያው እንደ ምክንያት ኔትወርክ ይባላል። ለሁሉም ሰው ነው ግን ከፕላትፎርሙ እንደዚህ አይነት እንትን ይፈጠራል። የሆነ እንትኖች ኮይን በብዛት ከፕላትፎርም የሚወጣበት ሰዓት ብዙ ጊዜ 5 ሊሰጣችሁ ይችላል። ኔትወርካችሁን ማስተካከል አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ ከኔትወርክ ከማስተካከል በተጨማሪ ከፕላትፎርም የሚወጣ ስለሆነ ይሄ ብዙ እንዳያሳስባችሁ 5 ስለሰጣችሁ አለቀ። የሴቶች ታስክ ይሄን ይመስላል። የወንዶችን ታስክ እንይና ከዛ የወንዶችን ታስክ ካየን በኋላ ባንድ ላይ ደግሞ የሚጋሩበት ታስክ በቀን ውስጥ ሌላ ኮይን የመሰብሰቢያ መንገዶች ደግሞ ሌላው ምንድነው? ከታስክ ውጭ ሌላ ኮይን መሰብሰቢያ መንገዶች ምንድነው የሚለውን እናያለን። ወደ ወንዶች እንመለስ። እሺ ያው ወደ ወንድ አካውንት ቀይሬዋለሁኝ። የወንድ አካውንት ደግሞ እንመልከት እስኪ ታስካቸው ምንድነው የሚለውን ነገር እንመልከት። እዚህ ጋር እንነካና ያው ሪዋርድ ቦታ እንገባለን። እዚህ ጋር እንደሚታወቀው ሪዋርድ ቦታ ላይ ነው ታስካችን ሰርተን የምንቀበለው ወይም ማስታወቂያ የምናይበት። እንገባንል ያው ለሴቶቹ ቅድም አይታችሁታል። ፒክ ያለ ቪዲዮ አለ ምናምን ያው ላይቭ አለ ምናምን። እዚህ ላይ ግን ለወንዶች አለው እዚህ ጋር እንደምታዩት የፓርቲ ብቻ ነው ያለችው። ኦን ዘ ማይክ ፎር 15 ሚኒት እና ኢን ፓርቲስ ነው የሚለው። ፓርቲ ላይ 15 ደቂቃ ከተቀመጥን 200 ኮይን እሰጣችኋለሁ እያለ ነው። ስለዚህ ቅድም ለሴቶቹ ባሳየሁት መልኩ አድርጋችሁ ፓርቲ ላይ 15 ደቂቃ ስትቀመጡ እቺ ትቆጥራለች 15 ደቂቃዋን። ከዛ በኋላ ወደ 200 ኮይን ትሆናለች ማለት ነው ይሰጠናል ማለት ነው። ይሄ አንደኛው ታስካችሁ ነው የወንድ ልጅ ኢንቪቴሽን። ያው ሌላ አንድ ቪዲዮ ራሱን ችሎ ስለምሰራላችሁ ነው። ሌላው ታስክ ምንድነው? ወንድ ልጅ በቀን 600 ብቻ ነው የሚያገኘው። አሁን ምሳሌ እዚህ ብገባ እዚህ ልጅ ጋር እዚህ ውስጥ ብገባ እዚች ጋር ያከበኩባት ላይ የምትቆጥር ደቂቃ አለች። እሷ ደቂቃ ስትነኳት 15 ደቂቃዋን ወደ ኋላ ስትቆጥር ከቆጠረች በኋላ 5 ደቂቃውን ወደ ኋላ ከቆጠረች በኋላ ስነካት ምን ትወጣለች? 40 ኮይን ትወጣለች። ልክ ለሴቶቹም እንዳለው ለወንዶቹም አለ ማለት ነው። ለሴቶቹም ለወንዶቹም ይሄ አለ። ለሴቶቹም ለወንዶቹም ይሄንን እንቀበላለን ማለት ነው። ስለዚህ እዚህ ጋር 40 ተሰበስባላችሁ። ምናልባት 40 ከሰጣችሁ 10 ጊዜ ከሰበሰባችሁ 400 ልትቀበሉ ትችላላችሁ። ሌላው ደግሞ ፓርቲ ላይ 15 ደቂቃ ስንቀመጥ 200 ይሰጠናል። 600 ብቻ ነው የማግኘት እድል ያለን ማለት ነው። በቀን ውስጥ ሌላ ነገር የማግኘት እድል የለንም። ስለዚህ ወንዶች ታስክ የሚባለው ትልቅ ነገር ታስክ የላችሁም። የናንተ ታስክ እውቀት ነው። እውቀት ወስዳችሁ ስለ ፕላትፎርም በደንብ ገብታችሁ ኤጀንሲ ሆናችሁ ስትሰሩ ነው ትልቅ ገቢ ሊኖራችሁ የሚችለው። ሌላው ምንድነው? ከዞች አሁን ይሄ ታስክ ነው። ታስክ ማለት ያው እንደተነጋገርነው ከፕላትፎርሙ የሚመጣ ሪዋርድ ነው ወይም ኮይን ቀጥታ ከፕላትፎርሙ የምናገኝ ነው። ሌላው ደግሞ ምንድነው? ከታስክ ውጭ እንዴት ነው ኮይን ልናገኝ የምንችለው የሚለውን ነገር እንመልከት። ሁለት መንገዶች አሉ። እነሱ መንገዶች እንመልከት። ለሴትም ለወንድም ይሰራል። ይሄ ታስክ አይደለም። በፈለጋችሁበት በቀን ውስጥ የፈለጋችሁት ያህል ኮይን የመሰብሰብ አቅም ካላችሁ እናንተ መሰብሰብ ትችላላችሁ ማለት ነው። አንደኛው ምንድነው? ላኪ ቦክስ የሚባል ነገር አለ። ላኪ ቦክስ ብዙ ጊዜ እኛ ኢትዮጵያ ሀገር ላይ አይቀመጥም። ብዙ ጊዜ ውጮች ጋር ግን ይቀመጣልና ሀገራችንን እዚህ ጋር መቀየር እንችላለን።
ትናንትና እንደተነጋገርነው እሷን ስንነካትና ሀገራችንን ባንዲራ እንቀየራለን። አሁን ምሳሌ ብራዚል ሊሄድ ይችላል። ብራዚል ሄጄ ላይቭ ላይ ያሉ ሰዎች ጋር እንደዚህ ብገባ ብዙ ጊዜ ላኪ ቦክስ ይቀመጣል። እዚህ የለም። እስኪ እንደዚህ የገባችሁ የወጣችሁ ላኪ ቦክስ ማየት ነው። ላኪ ቦክስ ማለት ቆይ እስኪ ሌላ ሀገር ልቀይር፣ እንግሊዝ። እስኪ እዚህም የለም። ላኪ ቦክስ ያለ በቤት እየገባችሁ ወይም ስክሮል ያደርጋችሁ፣ ስክሮል ማለት እንደዚህ ያደርጋችሁ እዙ ላይ ሆናችሁ ወይም አያት ይቻላል። ላኪ ቦክስ ማለት ላኪ ቦክስ አያት ይቻላል። ላኪ ቦክስ ማለት እቺ ደቂቃ እስከምታልቅ እንጠብቅና ከዛ በኋላ እቺ ደቂቃዋ ስትልቅ ስንነካት ላኪ ቦክስ የሚሰጠን ይሆናል ማለት ነው። ምሳሌ እቺን ደቂቃ በነካት ምን ይላል? እዚህ ጋር 1000 ፖይንት ተቀምጧል ለ20 ሰው ነው የሚለው። ይሄ ማለት ወደ 10 ፖይንት አስቀምጦልናል ማለት ነው። ይሄ ደቂቃዋ እዚህ ጋር የምቆጥረው ደቂቃ ስታልቅ እንጠብቅና እንነካታለን። ቶሎ ካልነካኋት እንትን አይልም፣ አይሰጠኝም። ቶሎ መንካት መቻል አለብኝ። እስከሚያልቅ ልጠብቀውና እስኪ ቶሎ ለመንካት ሞክራለሁኝ። አሁን ስንት ኮይን እንዳለኝ ይለየው መጀመሪያና ኮይናችን ሲጨምር እንድናየው 88818 አለው። እስኪ ላኪ ቦክሱ ልጠብቅና የሚጨምር ከሆነ ሲጨምር የምናየው ይሆናል ማለት ነው። ያው ደቂቃውን ጠብቄ 6 ሴኮንድ ቀርቶታል። ልንካውና እስኪ የሚሰጠኝን የምናይ ይሆናል ማለት ነው። ኦፕን ዘ ቦክስ ወስዶታል። አልሰጠኝም። ኦፕን ዘ ቦክስ ቢሆን ነበር አልሰጠኝም። መልሶ 9 ደቂቃ አስቀምጧል። ፈጣን ኔትወርካችሁ ፈጣን ካልሆነ ባይዘው አታገኙት። በጣም ኔትወርካችሁ ፈጣን መሆን አለበት። ኔትወርካችሁ ፈጣን ካልሆነ አያስቀምጥላችሁም። በጣም ከባድ ነው እና እንደዚህ ሰበይ እየጠበቃችሁ በየቤቱ እንደዚህ እየሄዳችሁ አያት እዚህ ማለት ላኪ ቦክስ በየቤቱ አለ። ሰው ያልበዛበት ቦታ ሄዳችሁ እንደዚህ መሰብሰብ ትችላላችሁ ማለት ነው። ይሄ አይጠፋም፣ አያልቅም። ያንኛው አሁን አላቂ ነው አይደል? ይሄ ደግሞ አላቂ አይደለም፣ አያልቅም። በጣም ብዙ ቤት ያው ላኪ ቦክስ በጣም ብዙ ቤት አለ፣ ያየነው እንደምናየው ነው። እዚህም አለ። ስለዚህ ይሄን እየጠበቃችሁ መውሰድ ትችላላችሁ ማለት ነው። ይሄ ሰዓት የለውም፣ ገደብ የለውም። ይሄንን በፈለጋችሁበት ሰዓት እየገባችሁ መውሰድ ትችላላችሁ። እዛ ጭራሽ ደግሞ 3 ነው የተቀመጠውና 50 ለ5 ሰው የተቀመጠው በጣም አሪፍ ነው። ይሄ ደግሞ ስለዚህ እንደዚህ ያደርጋችሁ ይሄንን አገር እየቀየራችሁ እንትን ማለት ትችላላችሁ። እዚህ ጋር አገር መቀየር እየቀየራችሁበት ወደ ራሳችሁ መመለስ ፈልጉ እዚህ ጋር ያለችውን ስትነኳት ቀጥታ ወደ አገራችሁ ጋር ይመልሳችኋል እንደዚህ ማለት ነው። ይሄ አንደኛው መሰብሰቢያ መንገድ ነው። ሌላው ደግሞ ፋየርወርክ የሚባል ነገር አለ። ፋየርወርክ ምንድነው የሚለው እስኪ እንመልከት። አንድ ቤት እንግባ። ፓርቲ ላይ ወይ ላይቭ ላይ ስትገቡ እዚህ ጋር የሚመጣ ማስታወቂያ አለ። እዚህ ጋር የሚመጣ ማስታወቂያ አለ። ይሄን ማስታወቂያ እንጠብቀውና ሲመጣ አሳያችኋለሁ። ፋየርወርክ የሚል ማስታወቂያ አለ። እሱን ሲመጣ ማሳያችሁ ይሆናል። እንጠብቀው ትንሽ እስኪ። ያው እዚህ ቤት ፋየርወርክ ሊመጣ ስላልቻለ ቤት ልቀየርና እስኪ ፓርቲ ላይ ወይ ምናምን ልግባና ማሳያችሁ ይሆናል። ያው ብዙ ሰዓት ተቀምጫለሁኝ። ፋየርወርክ ሊመጣ አልቻለም እዛኛው ቤትና እስኪ እዚህ ላይ ልግባና ፋየርወርክ ልጠብቅ። ታች ጋር ነው የሚመጣው። እንግዲህ ታች ጋር እስከሚመጣ ድረስ እጠብቃለሁ ፋየርወርክ ማለት ነው። ያው እንደምታዩት እዚህ ጋር ፋየርወርክ የሚል መጥቷል። ፋየርወርክ እዚህ ቤት ሲሄድ አሁን 60 ደቂቃ የመቀመጥ ግዴታ አለብህ ይለኛል። ልንካውና ልሂድ። ልክ ስትነኩት እዚህ ቤት አመጣኝ ማለት ነው። እዚህ ሰውዬ ጋር አመጣኝ። አሁን እዚህ ቤት 60 ደቂቃ ስቆይ የሚገባልኝ ይታያችኋል። ኮይንን እዩልኝ። እዚህ ጋር መጀመሪያ የነበረኝ ኮይን 1793 ኮይን አለኝ። አሁን ሲደርሰኝ ስንት እንደሚሆን እናየዋለን። 60 ደቂቃ 60 ሴኮንድ ግን የመጠበቅ ግዴታ አለብኝ። ታያችኋል። እዚህ ቤት ፋየርወርክ ስለተበተነ በጣም ብዙ ሰው ነው የሚመጣው። እዚህ በጣም ብዙ ሰው ታያችኋል። ይሄ ሁላ ሰው ፋየርወርክ ተበትኖ ይሄ ሁላ ሰው እየገባ ነው ያለው። ስለዚህ ፋየርወርክ ማለት ይሄ ነው። እሱ አሁን ማስታወቂያ እየሰራ ነው። የራሱ ማስታወቂያ እየተናገረ ነው። ሰዎች በጣም ብዙ ስለገቡ ቤቱ፣ እኛ ደግሞ ማስታወቂያውን ስላዳመጥን ብቻ 60 ሴኮንድ ስንቀመጥ የሚከፈለን ክፍያ አለ ማለት ነው። እሱን ክፍያ ይዘን እንወጣለን። 60 ሴኮንድ እንጠብቃለን። ያው እንዳይረዝም ቪዲዮ እኔ ያው የነበረኝን ኮይን አይታችሁታል። ከዛ በኋላ እናየዋለን። እስኪ ያው ታያችኋል። አሁን ተበትኗል። እዚህ ጋር የሚፈንዳ ነገር እዚህ አካባቢ መጥቷል። ዝቦግ የሚል ነገር መጥቷል። ስለዚህ ፋየርወርክ ተበትኗል እያለን ነው። ይታያችኋል። አሁን ስንት ነበር የሰጠኝ? ስንት ነበር የነበረኝ? 1790 ምናምን ነበረኝ። 1845 ገብቷል። ይሄ ማለት ወደ 60 ወደ 70 የሚሆን ኮይን ተቀብያለሁ ማለት ነው። ምን ከዛ በላይ ኮይን ተቀብያለሁ። ወደ 50 ወደ 60 ምናምን ይሆን ኮይን ተቀብያለሁ ብቻ። ስለዚህ በዛ አይነት መልኩ ደግሞ ሌላ ቤት እየሄዳችሁ ደግሞ ከዚህ ተወጡና ደግሞ ሌላ ቤት ደግሞ ዝም ብላችሁ የሆነ ቤት ትገባላችሁ። እዚህ ቤት ትገቡና እንደዚህ ፋየርወርክ የሚባለው ታች ደግሞ ሲመጣ እየነካችሁ እዛ ቤት እየሄዳችሁ ትቆያላችሁ። ግን ማወቅ ያለባችሁ ነገር ፋየርወርክ ዝም ብላ አይሰጥም።
ፋየርወርክ ቪአይፒ ብዙ ጊዜ ቪአይፒ ያላቸው ሰዎች ናቸው። ብዙ ጊዜ እዛ ቦታ ከሄዱ በኋላ የሚደርሳቸው ቪአይፒ ያላቸው ሰዎች ናቸው። ዝም ብላችሁ ቪአይፒ ከሌላችሁ ዝም ብላችሁ የምትሄዱ ከሆነ ቪአይፒ ምንድነው? በሚቀጥለው ቪዲዮ ላይ አንድ ራሱ ችሎ እንትን ሰራላችኋለሁ፣ ቪዲዮ ሰራላችኋለሁ። ቪአይፒ ያለው ሰው ግን ፋየርወርክ በሚሄድበት ሰዓት በጣም ብዙ ኮይን 50፣ 60፣ 200 እስከዚህ ድረስ ኮይን ያገኛል። ይሄ ደግሞ አንዱ የመሰብሰቢያ መንገድ ነው ማለት ነው። ስለዚህ በዚህ መልኩ እያደረግን ታስካችንን እንደዚሁም ደግሞ ከታስክ ውጭ ያሉትን እነዚህን ላኪ ቦክስ እና ፋየርወርክን እየተንቀሳቀስን ሙሉ ቀን እየወሰድን ኮይናችንን ማሳደግ ይኖርብናል ማለት ነው። ቴንኪዩ በጣም ቪዲዮውን እንግዲህ እንደተመለከታችሁት በደንብ በትክክል የተበራራ ቪዲዮ ነው ማለት ነው። እንደወደዳችሁት አልጠራጠርም፣ በትክክልም እንደገባችሁ አልጠራጠርም። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቻናሉን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እኔንም ሰፖርት አድርጉኝ። እኔ እናንተም በትክክል ስለ ፖፕ ላይቭ በትክክል በደንብ እያስረዳሁ እንቀጥላለን ማለት ነው። ገንዘብ እንድንሰራ ሁላችንም መቼም እዚህ ፕላትፎርም ላይ እየተገናኘ ነው ገንዘብ ለመስራት ነውና እናንተም ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስ ብዙ ሰዎች ገንዘብ እንዲሰሩ ለማድረግ ሼር በማድረግ ተባበሩኝ እላችኋለሁ። ያው ለብዙ ሰዎች እንደምንደርስ እኛም ብዙ ሰዎችን አስገብተን እዚህ ፕላትፎርም ላይ እኛም እናገኛለን እነሱም እንዲያገኙ ማድረግ እንችላለን ማለት ነው። ለነበረን ቆይታ አመሰግናችኋለሁ። በቀጣይ በፓርት 4 ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ።